ሰላም ሰላም የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች እንዴት ቆያችሁን? ዛሬም በፈታ ግሎባል አዲስ ጉዳይ ይዘንላችሁ መተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ስትጫኑ ደግሞ ምንለቃቸው ቪዲዮዎች በየጊዜው ይደርሷችኋል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ዛሬም በታሪክ ዙሪያ እንግዲህ የምናደርሳችሁ ጥንቅር ይኖራል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። ታሪክ የነበረን የተደረገን ድርጊት፣ የሆነን ሁነት፣ የተኖረን ኑረት እንዲሁም እውነታን መሰረት አድርጎ በወቅቱ በጊዜው በስፍራው ላልነበሩ ሁሉ የሚነገር ነው። ተራኪዎች ይህንን እውነታ ሳያዛቡ በተስተካከለ መልኩ ማቅረብ ደግሞ ግዴታቸው እንደሆነ ነው ድርሳናት የሚያስረዱት። ክስተቶች ሲከሰቱም ለታሪክ ይቀመጥ የሚባለው ከዚህ አንፃር ነው። በተቃራኒው በዓለማችን ታሪክ በተዛባ መልኩ የተጻፈባቸው አጋጣሚዎች በርካታ ናቸው። አሸናፊዎች ገድላቸውን፣ አድራጊ ፈጣሪዎች፣ የልዕልና የብዕርና የስልጣን ባለቤቶች ታሪክን ባሻቸው መልኩ በፈለጉት ሁኔታ የዘወሩበት አጋጣሚም በርካታ ነው። ወደ ሀገራችን ኢትዮጵያ መለስ ስንል ከዓለማችን እውነታ ብዙ የራቀ እንዳልሆነ እናገኘዋለን። በወቅቱ የነበሩ ሹማምንቶች የራሳቸውን ጎሳም ይሁን የራሳቸውን እምነት ከፍ አድርገው ያስቀመጡበት፣ በተቃራኒው ደግሞ ድምጻቸው ሊሰማ የማይችሉ ዜጎች ድምጻቸው ታፍኖ የነበረበት፣ እውነታቸው ተደብቆ ተድበስብሶ የኖረበት አጋጣሚም በርካታ ነው። ይሁንና ከስንት አንዴ ደግሞ ብቅ የሚሉ ምሁራን ይህንን ለማስተካከል በርካታ ጥረቶች እንዳደረጉ ከነዚህ ጥቂት ግለሰቦች በቀዳሚነት የሚጠቀሱ ናቸው። እንግዲህ በተለይ ደግሞ የሚታወቁበት የራሳቸው የሆነ ንግግር አላቸው። መግቢያችን ላይ እንዳልነው ታሪክ ይቀማል፣ ታሪክ ይዛባል፣ ታሪክ ደግሞ እየተዋሸም አንዳንድ ጊዜ ያልሆነ ነገር ተደርጓል ተብሎ ይቀመጣል። ከዚህ አንፃር የኢትዮጵያ ታሪክ የሁሉም ካልሆነ የማንንም አይሆንም የሚል ንግግራቸው በብዙዎች ዘንድ ያስወድዳቸዋል። በተለይ ደግሞ ከታሪክ አንፃር እንግዲህ እሳቸው ከትምህርታቸው ባገኙትና በሰሩት መልኩ ተሸፍነዋል፣ ታሪካቸው አልተነገረላቸውም የሚባሉ የማህበረሰብ ክፍሎችን ላለማግለልና ወደፊት ለማምጣት የነሱስ እውነታ ምንድነው የሚለውን ለመስራት ብዙ ጥረት ያደረጉ ናቸው። ለመሆኑ ፕሮፌሰር ላጲሶ ዴሌቦ ማን ናቸው? እንደ አውሮፓውያኑ አቆጣጠር ከ1953 እስከ 1966 በትምህርትና በስራ ሳቢያ በትውልድ ሀገራቸው በቦቢቾ በሆሳናና በወንጂ ሸዋ በኖሩባቸው 13 ዓመታት በኢትዮጵያ የነበረውን የመሬት፣ የብሔረሰብ፣ የቋንቋ፣ የሃይማኖት፣ የባህል፣ የፍትህ፣ የስርዓት፣ የትምህርት፣ የመደብ፣ የአስተዳደር፣ የፖለቲካ፣ የአርሶ አደርና የሰራተኛ ችግር ከመስኩና ከመድረኩ ለማየት እንዲሁም ለማወቅ የቻሉበትን እድል ማግኘት ችለዋል። ታዲያ ይህ የህይወት አጋጣሚያቸው የኢትዮጵያን ጥንታዊና ህብረ ብሔራዊ ህዝቦች የህብረተሰብና የመንግስት ታሪክ ከስረ መሰረቱ ለማጥናት መነሻ እንደሆናቸው ነው በህይወት በነበሩበት ጊዜ በሰጡት ቃለ መጠይቅ የተናገሩት። ፕሮፌሰር ላጲሶ ጌታሁን ዴሌቦ ከ1958 እስከ 1966 በአሜሪካ ቨርጂኒያ ግዛት ሜኖናይት ዩኒቨርሲቲ እንዲሁም በዋሽንግተን ከተማ ሃዋርድ ዩኒቨርሲቲ በሃይማኖት፣ በፍልስፍናና በታሪክ የጥናት መስኮች የመጀመሪያ፣ ሁለተኛና የፒኤችዲ ዲግሪዎቻቸውን አግኝተዋል። ከ1958 እስከ 1968 በትምህርትና በስራ ምክንያት በአሜሪካ በቆዩባቸው ዓመታት የሀገሪቱን ወቅታዊ የስርዓትና የፖለቲካ ጉዳዮች በሚመለከት በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር አባልም እንደነበሩ ነው የህይወት ታሪካቸው የሚያስረዳው። ከትምህርት አኳያ በፍልስፍና መሰረታዊ የሰው፣ የህብረተሰብ፣ የተፈጥሮ፣ የህይወት፣ የእውቀት፣ የንብረት፣ የህግ፣ የሃይማኖት፣ የርዕዮተ ዓለም፣ የፖለቲካ፣ የስርዓትና የመንግስት ጉዳዮችን በሚመለከት ከምዕራቡ ዓለም ታላላቅ ፈላስፋዎችና ምሁራን፣ የታሪክ ትርጉምና ትምህርትን በሚመለከት ደግሞ
ከጀርመን ፈላስፋዎች እንደነ ሄግልና ካርል ማርክስ ታላቅ ግንዛቤ ማግኘታቸውን ይናገራሉ። በአፍሪካ ታሪክ ውስጥ ጂኦፖለቲካና የውጭ ኃይሎች ተጽዕኖ ያለው ሚና በተመለከተም ከታዋቂው የሃዋርድ ዩኒቨርሲቲ የታሪክ ምሁርና ጸሐፊ ፕሮፌሰር ቻንስለር ዊሊያምስ ጋር መሰረታዊ ትምህርት እንደቀሰሙም ነው የህይወት ታሪካቸው የሚያስረዳው። ከዚህ በመነሳት በተለይ የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች የተሰኘ በ1999 የታተመ ጥናታዊ ስራቸውን መሰረት በማድረግም የኢትዮጵያ ጥንታዊና ሐውርታዊ የብዙ ህዝቦች፣ የብዙ ቋንቋዎች፣ የብዙ ሃይማኖቶችና የብዙ ባህሎች ህብረተሰብና መንግስትን ታሪክ አስመልክቶ ትንተናም በማቅረብ ይታወቃሉ። በዚህ ስራቸው በእስልምና ታሪክ ውስጥ ትልቅ ቦታ ያላትን ኢትዮጵያና በኢትዮጵያ ታሪክ ውስጥ ደግሞ ሰፊ ስፍራ ያለው የኢትዮጵያን ሙስሊሞች ታሪክ በሰፊው የዳሰሱበት አጋጣሚም በብዙዎች ዘንድ እንዲወሱ ምክንያት የሆናቸው ነው። ቀደም ሲል እንዳልነው እንግዲህ ታሪክ በተራኪዎች ሲተረክ የሚፈልጉትን ብቻ መዘው የሚጽፉ ጸሐፊያን እንዳሉ ሁሉ ደግሞ እንደ ፕሮፌሰር ላጲሶ ያሉ ጸሐፊዎች ደግሞ ያልታዩ ያልተነኩ እውነታዎችን በማስቀመጥ ይታወቃሉ። ታዲያ በኢትዮጵያ ሙስሊሞች ታሪክ በሰፊው በዳሰሱበት ወቅት ይህን ስራቸውን በሀገር ውስጥ ቋንቋ ጽፈው ለህትመት በማብቃት ለብዙሃን ከማዳረሳቸው በላይ በተለያዩ መድረኮች በመገናኛ ብዙሃን የህዝቡን የታሪክ ምልከታና ግንዛቤ የቀየሩ ሰፊ የሚባሉ ምሁራዊ ገለጻዎችንም ሰጥተዋል። ከ1975 እስከ 1985 በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ባገለገሉባቸው 10 ዓመታት ከሰሯቸው ቱባ ስራዎች መካከልም የኢትዮጵያ የረጅም የህዝብና የመንግስት ታሪክ በ1982፣ የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም በ1983 እንዲሁም የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ በ1985 የሚሉት ለህትመት በቅተው በሀገር ውስጥና ከሀገር ውጪ በስፋት ተሰራጭተዋል። በ1982 ለህትመት በበቃው የኢትዮጵያ ረጅም የህዝብና የመንግስት ታሪክ መጽሐፋቸው በኢትዮጵያ ታሪክ ውስጥ የነበሩ ዋና ዋና ተዋንያን የተካሄዱ ጦርነቶች፣ የህዝብ ፍለሳ እንዲሁም ቅልቅልን በስፋት ተርከዋል። የዛሬቱ ኢትዮጵያ ለረጅም ዘመናት የተካሄዱ ጦርነቶችን ጨምሮ በእነዚህ የጦርነትና የህዝብ ፍለሳ ሂደት የተካሄዱ የህዝብ መስተጋብሮች ውጤት እንደሆነች ሳይንሳዊ የታሪክ ጥናት ዘዴን ስራ ላይ በመዋል ያሳዩም ናቸው። እንግዲህ ስራዎቻቸው በጣም በርካታ ናቸው። የኢትዮጵያ ታሪክ መነሻና ሂደት ከዘመነ ሜጋሊቲዝም እስከ ሪፐብሊክ የሚል ከ15ኛው ዓመተ ልደት እስከ 2000 ዓመተ ልደት አንደኛና ሁለተኛ ጥናቶች በ2000 ዓመተ ልደት የኢትዮጵያ ታሪክ ከደአማት እስከ አዲስ አበባ በተሰኘው በ2010 ታትሞ የቀረበ የታሪክ ጥናት መጽሐፋቸው የታሪክን ሳይንሳዊ ትርጉምና ምንነት ከመበየን ባሻገር የቀደመው ዘመን የተረካ አድማስ በወጉ ያላካተታቸውን የኢትዮጵያ ሙስሊሞች፣ የኦሮሞ ማህበረሰብ፣ የደቡብ ኢትዮጵያ ህዝቦች ታሪክን በስፋት ተርከዋል። እንግዲህ የኢትዮጵያ ታሪክ የኢትዮጵያና የኢትዮጵያውያን የማንነት ግንዛቤ በሚልም በ2010 መጽሐፍ ማሳተም ችለዋል። በዚህ መጽሐፋቸው ፕሮፌሰር ላጲሶ የኢትዮጵያ ታሪክ ባለፉት 700 ዓመታት የአውሮፓና የግብጽ እንዲሁም የኢትዮጵያ የሃይማኖት፣ የቋንቋ፣ የስነ ጽሑፍ፣ የነገስታት ዜና መዋዕልና የቅዱሳን ገድል አስተማሪዎች፣ ተርጓሚዎችና ጸሐፊዎች ተጽዕኖ ያሳደሩበት መሆኑን በግልጽ አስቀምጠውታል። በ14ኛው መቶ ክፍለ ዘመን በግዕዝ ቋንቋ ትርጉም ወደ ኢትዮጵያ ቤተመንግስት የገቡት ክብረ ነገስትና ፍትሐ ነገስት የተሰኙት ሁለት ባህረ መዛግብትም ባለፈው የ1000 ዓመታት ዘመን የኢትዮጵያ ታሪክን በእጅጉ ውስብስብና አስቸጋሪ በማድረግ አሉታዊ ሚና እንደተጫወቱም ነው ፕሮፌሰር ላጲሶ ጌታሁን ዴሌቦ በጽሁፋቸው ላይ ያስቀመጡት። እንግዲህ እኒህ ምሁር እንደ ቀላል የሚታዩ ሳይሆኑ በርካታ ስራዎች ያሏቸው ናቸው። ፕሮፌሰር ላጲሶ የኢትዮጵያ የብዙ ህዝቦች፣ የቋንቋዎች፣ ሃይማኖቶችና ባህሎች ህብረተሰብና መንግስት ታሪክን ከተጽዕኖ ነፃ ተደርጎ ሊጻፍ እንደሚገባም በግልጽ ያስቀመጡ
ናቸው። ቀደም ሲል እንዳልነው መግቢያችን ላይ የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይሆንም የሚለው አባባላቸው በብዙዎች ዘንድ እንዲታወቁ ወይም የሚያሳውቃቸው እንደሆነ ይታወቃል። እንግዲህ ላበረከቱት አስተዋጽኦ በርካታ ሽልማቶች አግኝተዋል። በተለይ ከዚህ ጋር ያልተነገሩ ታሪኮችን ከመንገር ጋር ተያይዞ ፕሮፌሰር ላጲሶ ጌታሁን ዴሌቦ በእምነት ላይ በመመስረት የብዙ ብሔሮች ቋንቋዎችና ሃይማኖቶች ባለቤት የሆነችውን ሀገራችን ኢትዮጵያን ታሪኳን ሳይዛባ ለማቅረብ ባለፉት 50 ዓመታት ላበረከቱት ምሁራዊ አገልግሎት ቢላሉል ሀበሺ የልማትና የመረዳጃ ኮሚዩኒቲም የቢላል የክብር ዕውቅና እንዲሰጣቸው የወሰነበት አጋጣሚ ነበር። የኢትዮጵያ ታሪክ የኢትዮጵያና የኢትዮጵያን የማንነት ግንዛቤ የሚል ጽሑፍ ተጠቅመናል። እንግዲህ የተወደዳችሁ የቻናላችን ቤተሰቦች ስላደመጣችሁን እናመሰግናችኋለን። ለዛሬ ያዝነውን በዚህ አብቅተናል። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።